ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሪደር ልማትን እጅግ በጣም በዘመነ መልኩ መሰራት አለበት የሚለው ተልኳቸው ወይም የሚለው እቅዳቸው ከከተማ የኮሪደር ልማት ባሻገር በገጠር ኮሪደር ልማቶች እያሸበረቁ እየተሰሩ ይገኛሉ። ከዚህም የገጠር ኮሪደር ልማት ከተሰሩባቸው መካከል ለመጀመሪያ ጊዜ የተመረቀው በማዕከላዊ ኢትዮጵያ ክልል በስልጤ ዞን ወራቤ ሻማ ቀበሌ አንዱ ነው። በክልሉ በበርካታ ዞኖች የተመረቀ ነበር። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ አንድ የስራ መመሪያ ሰጥተው ነበር። ይህ የገጠር ኮሪደር ልማት በሁሉም ወረዳዎች ስልጤ ዞን ውስጥ በሚገኙ ሊቀጥሉ ይገባል፣ ሊሰሩ ይገባል፣ ቢያንስ 1000 ቤቶች መሰራት አለባቸው የሚል የስራ መመሪያ መስጠታቸው በሚዲያ የሚታወቅ ፋክት ነው፣ እውነት ነው ማለት ነው። ከዚህ ጋር በተያያዘ የጠቅላይ ሚኒስትር ዶክተር አብይ አህመድን ሀሳብ ቀጥታ በመረዳት ወደ መሬት ወደ ተግባር በመቀየር ወደር የማይገኝላት ጀግናዋ የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ከተሰጡት የስራ መመሪያዎች መካከል መነሻ ሊሆን በሚችል መልኩ 100 ቤቶችን 10 ቤቶችን በ10 ወረዳዎች ላይ ለማሰራት በአሊቾ ሊሮ ወረዳ የማስጀመሪያ መርሃ ግብር ጀምረዋል ማለት ነው። ወይዘሮ ሙፈሪያት ካሚል የሚያሰሩት የኮሪደር ልማት ጠቅላይ ሚኒስትሩ ያመጣውን ለውጥ ጠቅላላ ወደ መሬት በሚቀይር ሁኔታ የገጠሩ መንደር መዘመን ስላለበት፣ የገጠሩ መንደር ለመኖር ምቹ መሆን ስላለበት፣ እንዲሁም ከመኖሪያ ቤቶች ግንባታ ባሻገር የገጠር ኮሪደር ልማቱ የሚሰራበት ኤሪያ ላይ የሚኖሩ ማንኛውም አይነት ፕሮዳክቶች በጥሬያቸው እንዳይወጡ የገጠር ኢንዱስትሪን ጭምር አያይዞ የሚሰራ መሆኑና ጠቅላይ ሚኒስትሩ ያስቀመጡትን የስራ መመሪያ 1000 ለማድረስ 100 ተብሎ በጀግናዋ ክብርት ሙፈሪያት ካሚል ተጀምሯል። ወይዘሮ ሙፈሪያት ካሚል በተሰማሩባቸው ስራዎች ሁሉ እጅግ በጣም ስኬታማ የሆኑ ብርቱ ጀግና፣ አፍሪካ ውስጥ ብርቱ አመራር መኖሩን ማሳያ የሆነች ሴት ናት እና እጅግ በጣም በሚያስገርም ሁኔታ ወይዘሮ ሙፈሪያት ካሚል 100 ቤቶች በ10 ወረዳዎች እንዲሰሩ አድርጓል። ይሄ አድቫንቴጁ ጥቅሙ ምንድን ነው ሲባል የገጠር ኮሪደር በዘመነ ቁጥር የገጠሩ ማህበረሰብ የኑሮ ደረጃ እየተሻሻለ ይመጣል፣ እያደገ ይመጣል። ያ ላይ ከባድ ጥሩ የሚባል አስተዋጽኦ ይኖረዋል። ክብርት ወይዘሮ ሙፈሪያት ካሚል ጠቅላይ ሚኒስትር ዶክተር አብይ አህመድ የሚያመጧቸው የስራ እቅዶች በሙሉ እየተረዱ ወደ ተግባር የሚቀይሩ ወይም የምትቀይር ጀግናና ብርቱ ሴት ናት። የዚህንም ማሳያ አንድ ብላ ጀምራለች። በሌሎች ቪዲዮዎችም እንመጣለን። አመሰግናለሁ።